ስለሌለብኝ አምስት መኪና ተብሏል። አምስት መኪና አጠቃላይ በትዳር ዘመናችሁ በጋራ ያፈራችሁት አምስት መኪና ነው ሊባል ይችላል ወይስ በሂደት ቢመጣ አንድ ላይ የተገዛ መኪና ነው? ትንሽ ፈገግ ያደርጋል። ምክንያቱም እኛ አንድ ስፖርተኞች ነን። ሊኖረ ይችላል አምስት በአንድ ግቢ ውስጥ እኛ መኪና ሻጮች አይደለም። ቢዝነሳችን እሱ አይደለም። ከእሱ ጋር የተነካካ ስራ አልሰራንም። መኪና ገዝቶ ሸጦ ምናምን ወደ ትርፍ የሚል ነገር የለውም። እንደ ማንኛውም ሰው ሲጀምር አንድ መኪና ነበር። ያን መኪና ስንጠቀምበት እንቆይና ሌላ የተሻለ መኪና ሲመጣ ደግሞ እሱን ሸጠን ጨምሮ ሌላ መኪና ይገዛል። ኢንኳሪ ግቢያችን ውስጥ የሚቆሙ ሁለት መኪና፣ አንድ እሷ የምትይዛት ቶኬሊን ከተማ ውስጥ የሚሆን አንድ ደግሞ ወይቱ የሆኑ ጋር ቁልቁለት ዳገት ፕሮፖች የሚሄድባት አንድ ከፍ ያለ ፒካፕ ሊሆን ይችላል፣ ዶልፊን ሊሆን ይችላል። ትንሽ ባለን አቅም ሻል ያለ ከፍ ያለ እንገዛለን። አንዱን ይዘዋለሁ፣ አንዱን እሷ ትይዛለች። እነዚህ አምስት የተባሉ መኪናዎች በዝርዝር መጥቀስ ይቻላል እስከምን ምክንያታቸው አስፈላጊ ከሆነ አንድ መኪና እንገዛለን። ተወሰነ ጊዜ እንጠቀምና እንቀይረዋለን በሌላ መኪና። አሁን ተጠቅመን እንቀይረዋለን። ቁጥራቸው አምስት ሊመጣ ይችላል። እነዚህ ስናደርጋቸው አስፈላጊ ከሆነ ኮረላ መጀመሪያ ነበረን። ኮረላ ለሚታወቅ ሰው ሸጠንለታል። አሁን እሷ የምትይዛት መኪና ገዛ። የአዲስ ኮምፓክት እሷ የምትይዛት መኪና አለች፣ ሰማያዊ ብሉ ከለር። እሷን ገዛ። ከዛ ቀጥሎ አንድን ፒካፕ ገዛው፣ ጥቁር ፒካፕ። እሱም አስፈላጊ ከሆነ በጣም የሚታወቅ ፋሚሊ በሆነ ሰው በእሷ በኩል መጥቶ ነው የገዛው። እሱን የተወሰነ ጊዜ ነዳ ነው እና እሱ ለዛ ለመለሰው ተሸጠለት። እሷ በራሷ ፈቃደኝነት እንደውም ያገኝ ኮንታክት ያመጣችው እሷ ናት። ከዛ ሰው ጋር ያለው ዝምድና ቅርበት ስላለ እንዲህ እኮ ለመሸጥ ቱርቦ ትንሽ ደከም እያለ ነበር። ይህ መኪና ሽጠን ልንቀይረው እየተባለ እያወራለን። ሳምበዲ እኮ ገዛ ይፈልጋል ዛቱ መጣያ አስፈትሾ ቱርቦ ቻርጀር ችግር ነበረው። የ40 ሺህ ብር ቅናሽ ተደርጎ የተሸጠ መኪና እሱ ድልድይ ነበር። እሱ ገዛው ሳይሆን እሱ ድልድይ ለሚያውቀው ሰው ስለሱ ፋሚሊ የሆነ ሰው ነው። ኮንትራክት ጋር ላይ ገዛ ሰው ነው። ሶስት መጣና አራተኛው እሱን ሲሸጥ ቪትስ ገዛው። ከቪትስ ለራሴ እኔ ብዛት አሁን ሁለት መኪና አሁን ሁለት መኪና ይሸራሸራል ማለት ግቢ ውስጥ አሁን ሁለት እሷ ያ ኮምፓክት አለ ቪትስ አለ። እሷን የተወሰነ ጊዜ ቆየውና እሷን ሸጬ ጨምሬ አሁን የሚይዛትን ዶልፊን ገዛው። አይ ከሁሉ እነዚህ ነው የሄዱ። ዶልፊን ገዛው። ዶልፊን ይነጋለ ቪትስ ያሪሱ እሷ ጋር አለ። ሁለት መኪናውን አንድ ሰው ጋር አንድ እኔ ጋር አለ። ሶስቶች በመንከባለልነት እንጂ ማንም ሰው ግቢያቸው ውስጥ አምስት መኪና ቆመዋል የሚያርም ካለ መልካም መድረኩ መምታት ይችላል። አሁን በምንድን ነው የምተዳደረው አንተ? እኔ አንደኛ ከቤተሰቦቼ ጋር ነው ያለው። አገባህ? አዎ ወጥቻለሁ። ወጥቻለሁ። ሶስት ልጆችን አፈራ። በጣም ምናልባት ይሄ ሁሉ ቦታ ጎዳና ተዳዳሪ ሊሆኑ እያለች ኦኬ። እኔ ገለቴ ዛሬ ህዝቤን አገልግዬ ሀገሬን አስጠርቼ ጎዳና ላይ ሊወጣ እኮ ነው ያለሁት እኮ አንተ በእነስተያየቷ እንዴት አየኸው? ኦኬ። እሱ ደግሞ ማለት በእርግጥ ከእውነት የራቀ ነው። አንድ ስንከራከርበት ነበረ መጀመሪያ ላይ። በኋላ ላይ እንደውም ነው ብዬ ይሁን ብዬ ለእሷ ያስተላልኩት ነገር አለ። እርግጠኛ ነኝ እዚህ ሾው ላይ ያቀረቡት አይመስለኝም። እውነታ ያለው ነገር እዚህ ገነት መጫወት ቶፊክ ራሱ ቤት አካባቢ ወደ 800 ምናምን ካሬ ከዛ የሚበለጥ ትልቅ ቦታ አለ። በእሷ እጅ ያለ በእሷ ስም ያለ ሰርቪስ ቤት አለው። በትልቅ ፕሮጀክት አድርጎ ያንን ስኬጁል አድርጌ ላዘጋጁ ሊሰራ የተሞከረውና የተበላሸ ያልኳን በሱ ነው። እሷም በእሷ ስር ነው ያለው። እጇ ላይ እንደምትነዳው መኪና አለ። አያት ያለው ቤት በሁለታችንም ስም ቢሆን የጋራችን ንብረት ነው አይደለ? እሷ 7 ዓመት ስከራች ውጭ ቤተሰብ ጋር ምናምን ጋር ስረዳ ሰጣች። እሷ የምትኖርበት ነው። ካርታ ያለው በሁለታችንም ስም ነው። በጋራ ያፈራ ነው ንብረት ነው። መጀመሪያ ላይ ውሳኔዋ ለመጀመሪያ እንትኗ ላይ ንብረት ላይ እዚህ ላይ ችግር የለብኝም መብት ነው። እሱን መካፈል ይችላል። ቃል በቃል ያለውን መምጣት ይቻላል። በፍሬት ውሳኔዎች ሂደቶች ተይዟል። መጡ እሱ ለመረጃ ለህዝቡ ማቅረብ ይቻላል። መምጣት ይቻላል። እሷ እየኖረችበት ነበር። 7 ዓመት ሁሉ ውጭ የተንከራተት ስንከራከር የነበረው መስማማት ስላልነበረ ማለት ነው። ስለዚህ ህግ ነው ሚዳኝ ህግ የራሱ ህግ ሄዶ ህግ በዚህ አጋጣሚ ህግ በጣም ሊከበር ይገባል። ታሪክና ማመሰገን እወዳለሁ። ከታችኛው ፍርድ ቤት እስከ ሰበር አጣሪ ይባላል ላይ መጨረሻ እዛ ድረስ ሄዶ ብዙ ታሽቶ ብዙ የሆነ ብዙ ማስረጃ ይምጣ ተብሎ ከ4-5 ጊዜ የተላከባቸው ብዙ ቦታዎች አሉ። ይህ ሎኬት ነው ይችላል። ምን ሊፈርድ ይችላል ሴክሽን እሷ
እሷም ዜጋ ናት እንዴ? እንደውም ከእኔ ትንሽ ቫይብ ያለው እንደውም እንትን ያለው እሷ ጋር ነው አይደል? እሱም አይደለም ፍርድ ቤት ሲሰራ የነበረው በሀቅ ባለው በመረጃ በማስረጃ ባሉ ነገሮች ነው ሄዶ ቪዛ ተገደ እኔ ማን ስለሆንኩ ነው ለኔስ እጅግሱማ አይፈቅድላቸው ከታችኛው ፍርድ ቤት እስከሰበር ያሉትን በዚህ አጋጣሚ ላመሰግናቸው እወዳለሁ። እንደው ምንድን ነው መፍትሄው? ምክንያቱም ቅድም ብለኸኛል በፍቅር ህይወቱ ጊዜያትን አሳልፋችኋል፣ እግዚአብሔር ሳይፈቅድ ተለያያችሁ፣ አንተ በግል ሌላ ህይወት ውስጥ ገባ። ነገሮች ግን በክስ ለዓመታት ሄዱ። የመጨረሻ ላይ ወደዚህ አቅጣጫ የመሄድ ነገር እንደሚገባኝ ጫፍና ጫፍ ሆኖ የመጓተት ነገር አለ። ስላሳለፋችሁት መልካም ጊዜ ሲባል እኛ ራሳችን አሁን ከእናንተ ጥሩ ነገር መማር አለብን ብዬ አስባለሁ። በሻለቃ ኃይሌ ገብረስላሴ አማካኝነት ሽምግልና ታስቦ እንደነበር ሰምቻለሁ። ያ ሽምግልና ተስፋ አለው። ነገሮችን አለመግባባቶችን በፍቅር መዳኘት። ለምሳሌ እኔ በለቴ ቡቃና ብቻት ነበረ። እኔ በቃ አማራጭ ሳጣ ነው ወደ ሚዲያ የወጣሁት እንጂ ለምሳሌ አያት ላይ ያለው የተወሰደብኝ ቤት ማግኘት ከተቻልኩኝ ይበቃኛል የሚል ነገር ብላለች። አሁን ሰውም ደግሞ ስታየው ፊት ለፊት አሁን ቅድም እንደነገርከኝ ነው ከዚህ ልፋትና ከዚህ ሀብት ጀርባ አንተ መኖርህን ነገርከን እንጂ ፊት ለፊት የምናየው እኛ የለጤን ነው። እውነት ነው። ቅድም ግን ስትነግረኝ አሁን የኮች ያህል ኮቹ አነበርኩት የግል የራሷ አጋዥ። ምክንያቱም ከዚህ በፊት 97-98 አካባቢ ራሱ ያሰሯት ይልቃል ጋዜጠኛ ይልቃል ፕሮግራም ሰርቶበታል። ቤት መጥቶ ፕሮግራም ሰርተዋል። ኮተቤ አካባቢ ነው። ሁለት ክፍል ቤት ተከራይተን ነበር የምንኖረው። አሁን ከሚዲያ ብቻ ቢሆን ማለት ነው የኛውን ቤት ከመስራታችን ቤት እዛ ነበር የምንኖረው። እዛ መጥቶ ፕሮግራሙን ሰርቶ ያውቃል። 97-98 አካባቢ እነዚህ ሁሉ ከኛ ጋር እየመጡ ያዩ ነበር ሁሉ ነገር። ምክንያቱም ከስፖርቱ በጣም ቅርብ ነበርኩ። አብሬ መሮጥ፣ ሰዓት መያዝ፣ ማሟሟቅ እነዚህ ሳፖርቶች አብሮ ስለነበሩ የሚታይ ነገር ነው ማለት የሚቃር ነገር አለ። ኮችን እንደሚለው ብቻ ያስኬዳል። ያው ብዙ የኢንስቲትዩት ኮቾቹን አንጋፋዎችን እንትን ሳንጋፋ በልካችን እውነት የዛለት አስቴት ይሰጣለ። አሁን በአጋጣሚ ነገሮች ወደ አደባባይ ወጡ። የኃይሌ ገብረስላሴ ሌሎቹም ሀሳብ አለመግባባቶች በመግባባት እንዲፈቱ ተስፋ አድርጉ። እዚህ ላይ በሽምግልና ማንም ሰው እንኳን ክብሩ ሻለቃ ኃይሌ ገብረስላሴ በዚህ ደረጃ ለእኛ ተጨንቆ
ከቤተሰቦቼ ጋር ከእናቴ ጋር አብሬ የሚኖር እኔ ልጆች ባለቤቶቼ በዛ ላይ ለሚኖር ጊዜ ሀብት ትልቅ ሀብት ኖሮ የሚንቀሳቀስ በሀብት ደረጃ የሚያስመዘግበው ነገር ወደፊት ከመጣ ያኔ አፌንጅ እናደርገዋለን እንጂ ምንም ሀብት የሚባል ነገር የሚል ነገር የለኝም። ከእሷ ጋር በፍቅር ውስጥ በነበረ ጊዜ ያው እንግዲህ ከምርጫው ቀረብ ብለሃል። የስፖርቱን ስሜት ቀጠልክበት ወይስ ከዛ ጋር ተራርቀሃል? ስፔሻሊ አቆሚ መስጠት እዚህ ጋር የደረኩ ይመስለኛል። ምስሉ ቀርብ ያለው አንተ ስመጣ አቋሚ መስጠት ከስፖርት ትንሽ ወጣ ያልኩበት ወደ 7-6 ዓመት ወጣ ብሏል። በፊት በሌሎች ሀብቶችን መወዳደር ሆኖ ነበረ። አንዳንድ ስፖርቶች ገብቼ ሁሉ ከጋብቻ ፊት ሁሉ እዛ በሌላ ፕሮፌሽን ለመውጣት በጣም ጓጓ ነበር። ግን ከስፖርቱ ፍራቅ አሁን ወደ 5-6 ዓመት ሆኖኛል። ራሴ ለጤንነት ኳር የሮጥኩበት ጊዜ አሁን የጊዜ ነገሮቹ ጊዜ አድርገዋል። ያ ውድድር ላይ የለውም፣ ሌሎች የስፖርታዊ ጨዋታ ላይ የለውም። ለጤንነት ብቻ ነው ወጥ በማድረግ እየተነፈሰ ማለት ነው። የልጆቼ እናት በስፖርት ላይ ግንኙነት አላት? ሙያ ምን ይሆን? የቤት እመቤት ናት። በጣም ጥሩ ሴትና በጣም ቤተሰቧን አክባሪ፣ ልጆቿን ወዳጅ፣ ከልጆቿ ጋር ብዙ ጥሩ ብታሳለፍ መልካም የሆነች እናት አለች። ፊሶን ሪል ስቴት ይመልከቱት። ለመኖር ያለውን ድባብ፣ ልጅ ለማሳደግ ያለውን ምቹነት በአያት ዞን 5 የፊሶን ሲሊንደር ላይ የሚስቡ ልዩ እንዳይጎዳ ሁላችሁም የራሳችሁን አስተዋጽኦ አድርጋችሁ እውነታውን ተረድታችሁ ሰላም እንዲፈጠርበትና ሁሉም ሰው ወደ መልካም መንገድ የሚሄድበትን ሳፖርት እንድታደርጉ እንድታግዙ እንፈልጋለን እላለሁ። የበረከሪን ያቆራል ምናልባት የሰነበት ጥያቄ ነው። ነገሮችን በውይይት ለመፍታት የምትሄድበት አግባብ አለ? ተስፋ አለው? ነገሮችን በመግባባት